ዶሚ እንደዚህ ጣፍጣል ወይ እንደምትሉኝ እርግጠኛ ነኝ። በዚህ መልኩ እንዶሚ ሰርታችሁ ማታውቁ ከሆነ ሞክሩት። በመጀመሪያ ድስታችን ላይ ውሃ እናደርጋለን። ውሃው ሲፈላልን እንዶሚያችንን እንጨምራለን። የተጠቀምኩት 1 ከግማሽ እንዶሚ ነው። እናንተ እንደ ፍላጎታችሁ መጠኑን መጨመር ትችላላችሁ። ከዛ በኋላ በሌላ መጥበሻ ላይ ትንሽ ዘይት እናደርጋለን። 2 እንቁላል እናደርጋለን። ከዛ በኋላ ትንሽ ፓፕሪካ ፓውደር ወይም በርበሬና እርድ ትንሽ እንጨምራለን። ይህንን በመካከለኛ ሙቀት ላይ አድርገን እንጠብሰዋለን። እሳቱ በጣም እንዳይግልባችሁ፣ በርበሬው እንዳይቃጠል። እንቁላላችንን በደንብ ከጠበስነው በኋላ በሌላ ሳህን እናደርገዋለን። ከዛ መጥበሻው ላይ በቀረው ዘይት ትንሽ ሽንኩርት የተከተፈ እናደርግና ቀላ ብሎ እንዲጠበስ እናደርጋለን። ቲማቲም እንጨምራለን። ቲማቲሙን ከጨመርን በኋላ እሳቱን ትንሽ ሞቅ አድርገን ጠበስ እናደርግና የእንዶሚውን ዘይት እንጨምራለን። በመቀጠል የእንዶሚውን ቅመም እንጨምራለን። በደንብ ስፓይሲ እንዲሆን ከፈለጋችሁ ሚጥሚጣው መጨመር ትችላላችሁ፣ ካልፈለጋችሁ መተው ትችላላችሁ። ከዛ የቀቀልነውን እንዶሚ እንጨምራለን። እንዶሚው እንዳይቦካብን ስንቀቅል ተጠንቅቀን ቢሆን ቆንጆ ነው። ከዛ እንቁላላችንን እንጨምራለን። ይህንን አንድ ላይ አዋህደን እናቀርባለን። ባልጨመርኩበት እንደምታውቁት የእንዶሚ ቅመም የራሱ ጨው ስላለው በቂ ነው ብዬ ስላሰብኩ ነው። እንደወደዳችሁ ተስፋ አድርጋለሁ። በተለይ ለላጤ ቤተሰቦቼ አንዳንዴ ስትቸኩሉ ምግብ መስራት ሲያስጠላችሁ ይሄ በጣም ቀላል ቆንጆ አማራጭ ነው፣ ሞክሩት። ቪዲዮን ከወደዳችሁት ላይክ፣ አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ዳይስ ኪችንን ፎሎ ማድረግ አትርሱ።